በኢራን ዛንጃን ግዛት ውስጥ በቅርቡ በተካሄደው የአሜሪካና የእስራኤል ወታደራዊ ጥቃት ወቅት ሳይፈነዱ የቀሩ ዘመናዊ ቦምቦችን የማክሸፍ ዘመቻ በከፍተኛ ጥንቃቄ እየተከናወነ እንደሚገኝ ተነግሯል። የኢራን አብዮታዊ ዘብ IRGC ባወጣው መግለጫ መሰረት በግዛቱ ውስጥ ተጥለው የነበሩ 3 ግዙፍ የአሜሪካ GBU 57 ማሲቭ ኦርዲናንስ ፔኔትሬተርስ የተሰኙ ቦምቦች በልዩ ኃይሉ አማካኝነት መውደም ችለዋል። እነዚህ ቦምቦች ከመሬት በታች በጥልቀት የተገነቡና የተጠናከሩ የጦር ተቋማትን ለማጥፋት ታስበው የተሰሩ በመሆናቸው ሳይፈነዱ መቆየታቸው ለአካባቢው ነዋሪዎች ትልቅ ስጋት ፈጥሮ እንደነበር ተመልክቷል። የIRGC የቴክኒክ ባለሙያዎች ቦምቦቹን ካረፉበት ቦታ በማንሳትና ቁጥጥር የሚደረግበት ፍንዳታ በመጠቀም ያወደሟቸው ሲሆን ይህም የጠላትን የጥፋት መሳሪያዎች አቅም ለማዳከም የተደረገ ስኬታማ እንቅስቃሴ ተደርጎ ተወስዷል። ከነዚህ 3 ቦምቦች በተጨማሪ ሌላ አንድ ተመሳሳይ ግዙፍ ቦምብ በሰላም መክሸፉንና ለምርምር እንዲሁም ለተጨማሪ ጥንቃቄ ወደሚመለከታቸው ወታደራዊ ማዕከላት እንዲጓጓዙ መደረጉን መግለጫው በዝርዝር አስፍሯል። ይህ አይነቱ ግዙፍ መሳሪያ በዓለም ላይ ካሉ የኒውክሌር ያልሆኑ ቦምቦች መካከል በትልቅነቱና በክብደቱ ቀዳሚውን ስፍራ የሚይዝ ሲሆን ክብደቱም 30,000 ፓውንድ እንደሚመዝን ይነገራል። የማክሸፍ ተግባሩ በግዙፍ ቦምቦች ላይ ብቻ የተገደበን ብቻ ሳይሆን ሰፊ የቆዳ ስፋት ያላቸውን ቦታዎች ሊበክሉ የሚችሉ ትንንሽ ቦምቦችንም ያካተተ እንደነበር ተገልጿል። የአሜሪካ ጦር አውሮፕላኖች በግዛቱ ወሳኝ በሆኑ ስፍራዎች ላይ የጣሏቸው ከ9500 በላይ ትንንሽ ቦምቦች ወይም ቦምብሌትስ በIRGC አባላት አማካኝነት ተለቅመው እንዲከሽፉ ተደርጓል ተብሏል። እነዚህ ትንንሽ ቦምቦች በተለይ በሰላማዊ ሰዎችና በእርሻ ቦታዎች ላይ ከፍተኛ ጉዳት ሊያደርሱ የሚችሉ በመሆናቸው ማጽዳቱ ቅድሚያ የተሰጠው ተግባር ነበር ተብሏል። ከዚህ በተጨማሪም ከF-15፣ F-16 እና F-35 ተዋጊ ጀቶች የተተኮሱ ነገር ግን በቴክኒክ ብልሽት ሳይፈነዱ የቀሩ በርካታ ሚሳኤሎችና ሮኬቶች መገኘታቸውም ተረጋግጧል። በቁጥር 52 የሚደርሱ ሮኬቶች በቦታው ላይ እንዲወድሙ ሲደረግ ሌሎች 10 ሮኬቶች ደግሞ ለተጨማሪ ምርመራ ወደ ወታደራዊ ባለስልጣናት ተልከዋል። የክልሉ የአየር መከላከያ ስርዓት ጥቃቱን ለመመከት ባደረገው ጥረት 2 የክሩዝ ሚሳኤሎችን መጥቶ መጣሉንና አንደኛው የGBU 39 አይነት መሆኑን ተለይቷል። እነዚህ መረጃዎች የሚያሳዩት ጦርነቱ በኢራን የውስጥ ደህንነትና በመሰረተ ልማቶች ላይ ያደረሰውን መጠነ ሰፊ የጥቃት ሙከራ ሲሆን የኢራን ኃይሎች ግን ጥቃቱን በመመከት ረገድ ውጤታማ መሆናቸውን እንደሚያሳይ ተነግሯል። የጥቃቱ ሰለባ ከሆኑት አካባቢዎች መካከል ዛንጃን ዋነኛው ሲሆን አሁንም ድረስ ያልፈነዱ መሳሪያዎችን የማጽዳት ስራው መቀጠሉ ተገልጿል። የኢራን የታጠቁ ኃይሎች በመላው መካከለኛው ምስራቅ በሚገኙ የአሜሪካና የእስራኤል ኢላማዎች ላይ 100 የሚደርሱ ማዕበል መሰል የአየር ጥቃቶችን መሰንዘራቸው ይታወሳል። ይህ የአጸፋ እርምጃ የጠላትን ወታደራዊ አቅም የፈተነና በክልሉ ያለውን የኃይል ሚዛን ያሳየ ክስተት እንደነበር ወታደራዊ ተንታኞች ይገልጻሉ። ጦርነቱ ለ40 ቀናት ያህል በከፍተኛ ጥንካሬ ከቀጠለ በኋላ ሚያዝያ 8 ቀን በፓኪስታን አደራዳሪነት ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ላይ መደረሱ ይታወቃል። ይሁን እንጂ በቴህራንና በዋሽንግተን መካከል የተደረገው የመጀመሪያው ዙር የሰላም ንግግር ምንም አይነት ውጤት ሳይገኝበት ተጠናቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁሙን በአንድ ወገን ቢያራዝሙም ኢራን ግን የአሜሪካን ከመጠን ያለፈ ጥያቄዎች በመቃወም ለሁለተኛ ዙር ድርድር ፈቃደኛ ሳትሆን ቀርታለች። በተለይም አሜሪካ በኢራን ላይ የጣለችው የባህር ከበባ ለድርድሩ አለመሳካትና ለጦርነቱ መቀጠል እንደ ትልቅ እንቅፋት ተደርጎ ተቆጥሯል። ታዲያ ይህ ወታደራዊ ግጭት ከመሬት ላይ ካለው ውድመት ባለፈ በዓለም አቀፍ ደረጃ እጅግ አደገኛ የሆነ የምግብ ቀውስ የማስከተል አዝማሚያ እያሳየም ይገኛል። ለዚህ ደግሞ ዋነኛው ምክንያት የዩሪያ ሁኔታ ወይም የዩሪያ ፋክተር ተብሎ የሚጠራውና ለግብርና ምርት እጅግ አስፈላጊ የሆነው የማዳበሪያ አቅርቦት መስተጓጎል ነው። ኢራን በዓለም እጅግ ወሳኝ በሆነው የሆርሙዝ ሰርጥ ላይ ያላት አቀማመጥ ለዓለም አቀፍ የዩሪያ ንግድ ቁልፍ መተላለፊያ አድርጓታል። ከዓለም የዩሪያ ንግድ ውስጥ 35 በመቶ የሚጓጓዘው በዚህ ጠባብ የባህር መስመር በኩል መሆኑ የኢራን መረጋጋት ለዓለም የምግብ ዋስትና ምን ያህል አስፈላጊ እንደሆነ ያሳያል። እንደ ሳውዲ አረቢያ፣ ኦማን፣ ኳታርና የተባበሩት አረብ ኤሚሬቶች ያሉ ግዙፍ የዩሪያ ላኪ ሀገራት ምርቶቻቸውን ወደ ዓለም ገበያ የሚያቀርቡት በኢራን የባህር ዳርቻዎች በኩል ነው። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ይህንን የንግድ መስመር የአደጋ ቀጠና በማድረጉ የመርከብ መድን ዋስትና ክፍያዎች በከፍተኛ ሁኔታ እንዲጨምሩ ምክንያት ሆኗል። በዚህ ምክንያት የንግድ መርከቦች መንገዳቸውን በመቀየራቸውና አገልግሎት በማቋረጣቸው ምክንያት የማዳበሪያ ዋጋ በዓለም ገበያ ላይ በከፍተኛ ሁኔታ እንዲጨምር አድርጓል። የማዳበሪያ ዋጋ መጨመር ያስከተለው ቀውስ በአሁኑ ወቅት መወራት ባለበት ደረጃ እየተወራ አይደለም የተባለ ሲሆን በአንድ ወር ውስጥ ብቻ የዋጋ ጭማሪው ከ25 በመቶ በላይ ሆኗል። የተባበሩት መንግስታት የግብርናና የምግብ ድርጅት ፋኦ ባወጣው ማስጠንቀቂያ መሰረት ይህ ጦርነትና አለመረጋጋት የሚቀጥል ከሆነ እስከ በጋው አጋማሽ ድረስ ዋጋው ተጨማሪ 20 በመቶ ሊጨምር ይችላል። ይህ ደግሞ በዓለም ዙሪያ የሚገኙ በሚሊዮን የሚቆጠሩ ሰዎችን ለረሃብና ለምግብ እጥረት ሊዳርግ የሚችል አደገኛ ሁኔታ ነው። ዋሽንግተንና ቴል አቪቭ የኢራንን ኢኮኖሚ
ለማሽመድመድ የጀመሩት ጦርነት አሁን ላይ የዓለምን የግብርና አቅርቦት ሰንሰለት እየበጣጠሰ ይገኛል። በተለይም በናይትሮጅን ላይ የተመሰረቱ እንደ ዩሪያ ያሉ ማዳበሪያዎች ለዘመናዊ ግብርና ያላቸው ፋይዳ ከፍተኛ በመሆኑ አቅርቦቱ መቋረጡ ምርታማነትን ክፉኛ ይጎዳዋል። የብሪታንያው ዘ ፋይናንሻል ታይምስ ጋዜጣ ባሰፈረው ጽሑፍ ጦርነቱ በቀጥታ ወደ ዓለም አቀፍ ረሃብ እያመራ መሆኑንና ይህም ሊታሰብ የማይችል ቀውስ ሊያስከትል እንደሚችል አስጠንቅቋል። በዚህ ቀውስ ውስጥ ትልቁ ተቃርኖ ደግሞ ዓለምን ከረሃብ ሊታደግ የሚችል ቁልፍ የያዘችው ሀገር አሁን ቦምብ እየተጣለባት ያለችው ኢራን መሆኗ ነው። የዚህ ጦርነት መዘዝ በኢራን ላይ ብቻም ሳይወሰን የጥቃቱ አቀነባባሪ ወደ ሆነችው አሜሪካም ተመልሷል። በአሁኑ ወቅት በአሜሪካ መካከለኛው ምዕራብ ወይም ሚድዌስት የሚገኙ ገበሬዎች ለጸደይ እርሻ ዝግጅት እያደረጉ ቢሆንም የሚፈልጉትን ማዳበሪያ ለማግኘት ግን አልቻሉም። የአሜሪካ የገቢዎች ቢሮ ፌዴሬሽን ባደረገው ጥናት መሰረት ከ70 በመቶ በላይ የሚሆኑት ገበሬዎች የዩሪያ ዋጋ በታሪክ ከፍተኛ ደረጃ ላይ በመድረሱ ምክንያት በቂ ማዳበሪያ መግዛት አልቻሉም። ይህ ማለት ገበሬዎች እርሻቸውን ያለ በቂ ማዳበሪያ እንዲያርሱ ይገደዳሉ። ይህም የምርት መቀነስንና የገቢ መውረድን ያስከትላል። በመጨረሻም ይህ ችግር ወደ አሜሪካውያን ቤተሰቦች ጓዳ በመግባት የምግብ ዋጋ እንዲንር ያደርገዋል። ዋሽንግተን ኢራንን ለመቅጣት የጀመረችው ጦርነት አሁን የራሷን የግብርና ዘርፍና ዜጎች እየጎዳ ይገኛል። ይህ ሁኔታ ያልታሰበ መዘዝ ተብሎ የተገለጸ ሲሆን አሜሪካ ለወሰደችው የጥቃት እርምጃ ከፍተኛ ዋጋ እየከፈለች መሆኑን ያሳያል። የኢራን ኢኮኖሚ ይዳከማል ተብሎ ቢታሰብም የአሜሪካ ገበሬዎች ግን ከወዲሁ ለኪሳራ መዳረጋቸው የፖሊሲ ስህተት መኖሩን አመላካሽ ነው። የአሁኑ የተኩስ አቁም ስምምነት በፓኪስታን አደራዳሪነት የተደረሰ ቢሆንም ዘላቂ ሰላም ለማምጣት ግን ገና ብዙ ይቀረዋል። ዋሽንግተን በኢራን ላይ የጣለችውን የባህር ከበባ ካላነሳች ቴህራን ለሁለተኛ ዙር ድርድር እንደማትቀመጥ በግልጽ አስታውቃለች። የባህር ከበባው የኢራንን ንግድ ብቻ ሳይሆን ዓለም አቀፍ የአቅርቦት ሰንሰለቱንም እየጎዳ መሆኑን የኢራን ባለስልጣናት ይናገራሉ። በሌላ በኩል ፕሬዚዳንት ትራምፕ ድርድሩ እንዲቀጥል ቢፈልጉም ኢራን ያቀረበችውን ቅድመ ሁኔታ ለመቀበል ግን አልቻሉም። ይህ የፖለቲካ ጭቅጭቅ ባለበት ሁኔታ በዛንጃንና በሌሎች ግዛቶች ውስጥ የሚገኙ ያልፈነዱ ቦምቦች የሰላሙን ሂደት አጠራጣሪ እያደረጉት ነው። የአይአርጂሲ የማጽዳት ስራ ቢቀጥልም ጠላት አሁንም ተጨማሪ ጥቃቶችን ሊሰነዝር ይችላል የሚል ስጋት ግን አለ። የዓለም ማህበረሰብም ጦርነቱ በአስቸኳይ እንዲቆም ግፊት እያደረገ የሚገኝ ሲሆን ምክንያቱም የረሃብ አደጋው ከቀን ወደ ቀን እየተቃረበ በመሆኑ ነው። ድርድሩ ካልተሳካና ጦርነቱ ዳግም ካገረሸ የዩሪያ ዋጋና የምግብ እጥረት ሊቆጣጠሩት የማይችሉበት ደረጃ ላይ ሊደርስ ይችላል። ይህ ቀውስ የሚያሳየው በዘመናዊው ዓለም ሀገራት ምን ያህል እርስ በርስ የተሳሰሩ መሆናቸው ነው። በኢራን ላይ የሚጣል ቦምብ በአሜሪካ እርሻዎች ላይ የምርት መቀነስን ያስከትላል ብሎ ያሰብ አልነበረም። የዩሪያ ምክንያት ጦርነት የሰው ሕይወት ከመቅጠፍ ባለፈ የመላውን ዓለም የኑሮ መሰረት እንዴት ሊያናጋ እንደሚችል ትልቅ ትምህርት ሰጥቷል። ኢራን በባህር ሰርጡ ላይ ያላት ጥበቃ ለራሷ ደህንነት ብቻ ሳይሆን ለዓለም አቀፍ የንግድ መረጋጋትም ወሳኝ ነው። አሜሪካና እስራኤል በቦምብ ብቻ ዓላማቸውን ለማሳካት ያደረጉት ጥረት አሁን ላይ የዓለምን ሕዝብ ለረሃብ አደጋ አጋልጧል። ለችግሩ መፍትሄ የሚገኘው በወታደራዊ ኃይል ሳይሆን በጠረጴዛ ዙሪያ በሚደረግ ውይይት መሆኑን ግልጽ እየሆነ መጥቷል። የዛንጃኑ የቦምብ ማክሸፍ ስኬት አንድ እርምጃ ቢሆንም ትልቁ ስኬት ግን ጦርነቱን ዘላቂነት ማቆምና የዩሪያ አቅርቦቱን ወደ ነበረበት መመለስ ነው። ዓለም አሁን ትኩረቷን ወደ ኢስላማባድና ቴህራን በማድረግ ቀጣዩ የሰላም ድርድር ምን ውጤት እንደሚያመጣ በተስፋና በስጋት እየተጠባበቀች ትገኛለች። በዛንጃን ግዛት ውስጥ የተከናወነው የቦምብ ማክሸፍ ኦፕሬሽን የአይአርጂሲን ወታደራዊ ዝግጁነትና የቴክኒክ ብቃት በድጋሚ ያረጋገጠ ሆኗልም ተብሏል። ግዙፉን ጂቢዩ 57 ቦምቦች ጨምሮ በሺዎች የሚቆጠሩ ትንንሽ ፈንጂዎችን ማክሸፍ መቻሉ የጠላት የጥፋት እቅድ ሙሉ በሙሉ እንዳይሳካ አድርጓል ሲሉ ባለሙያዎች ይናገራሉ። ሆኖም የደረሰው ውድመትና የጠፉት የሰው ሕይወቶች በቀላሉ የሚታዩ አይደለም። ከፍተኛ የኢራን አዛዦች መገደላቸው ለሀገሪቱ ትልቅ ኪሳራ ቢሆንም የአጸፋ ጥቃቶቹ ግን አሜሪካና እስራኤልን ዋጋ እንዲከፍሉ አድርገዋል። ይህ ጦርነት በኢራን ታሪክ ውስጥ አዲስ ምዕራፍ እንደከፈተም የሚነገር ሲሆን ሀገሪቱ በከፍተኛ ጫና ውስጥም ሆና ሉዓላዊነቷን ለማስጠበቅ ያላትን ጽናት አሳይታለች። በሌላ በኩል የአሜሪካ ጦር መሳሪያዎች ሳይፈነዱ መገኘታቸውና በኢራን እጅ መውደቃቸው ለአሜሪካ ወታደራዊ ቴክኖሎጂ ትልቅ ውርደት ተደርጎ ተቆጥሯል። በተለይም የተማረኩትና የከሸፉት ሚሳኤሎች ለኢራን የመከላከያ ኢንዱስትሪ አዳዲስ መረጃዎችን ሊሰጡ እንደሚችሉ ይገመታል። ይህ ደግሞ በረጅም ጊዜ በክልሉ ያለውን ወታደራዊ የኃይል ሚዛን ወደ ኢራን ሊያዘነብለው ይችላል ተብሎ ይታመናል። በአሁኑ ወቅት ያለው የተኩስ አቁም ሁኔታ እጅግ ደካማና በማንኛውም ጊዜ ሊፈርስ የሚችል ነው። ፓኪስታን የምታደርገው ጥረት ቢመሰገንም የአሜሪካና የኢራን ፍላጎቶች ግን እጅግ የተራራቁ ናቸው። አሜሪካ አሁንም በኢራን ላይ የምታደርገውን የኢኮኖሚና የወታደራዊ ጫና ለመቀጠል ትፈልጋለች። ኢራን በበኩሏ ያለምንም ቅድመ ሁኔታ ከበባው እንዲነሳና ሉዓላዊነቷ እንዲከበር ትጠይቃለች።
ታስጠነቅቃለች። ይህ ግትርነት በቀጠለ ቁጥር በዓለም ገበያ ላይ ያለው የማዳበሪያ እጥረት እየከፋ ይሄዳል። የኢራን ባለስልጣናት እንደገለጹት አሜሪካ ዓለምን ለረሃብ እየዳረገች ያለችው በራሷ የግትርነት ፖሊሲ ምክንያት ነው። የባህር ከበባው እስካልተነሳ ድረስ የንግድ መርከቦች በነጻነት መጓዝ አይችሉም። ይህም ማለት የዩሪያ ዋጋ መውረድ አይችልም። ይህ ደግሞ በቀጥታ ከድሃ ሀገራት ጀምሮ እስከ በለጸጉ ሀገራት ገበሬዎች ድረስ ያለውን ማህበረሰብ ክፉኛ ይጎዳዋል። የሰላም ድርድሩ ስኬታማ እንዲሆን አሜሪካ ከረሃብ አደጋውና ከራሷ ገበሬዎች ኪሳራ በላይ የፖለቲካ ፍላጎቷን ማስቀደም የለባትም የሚሉ ድምጾች እየበረቱ መጥተዋል። የዓለም አቀፉ ማህበረሰብ ትኩረት አሁን በኢራንና በአሜሪካ መካከል በሚደረገው ቀጣይ እንቅስቃሴ ላይ ነው። በተለይም የተባበሩት መንግስታት ድርጅትና ሌሎች የዓለም አቀፍ ተቋማት ጦርነቱ በአስቸኳይ እንዲቆም ግፊት እያደረጉ ነው። የዩሪያ ቀውስ ያስከተለው የዋጋ ንረት በታዳጊ ሀገራት ላይ ረሃብን ሊያስከትል እንደሚችል በግልጽ እየታየ ነው። በኢራን ላይ የሚፈጸመው ጥቃት ለዓለም አቀፍ ህግጋት ተገዥ አለመሆንና ያለ ዓለም አቀፍ ማንዴት እየተጀመረ መሆኑ በብዙ ሀገራት ዘንድ ተቀባይነት አላገኘም። ኢራን ራሷን የመከላከል መብቷን እየተጠቀመች መሆኗንና የሆርሙዝ የባህር ሰርጥን ደህንነት የመጠበቅ ኃላፊነት እንዳለባት ትናገራለች። ይህ ኃላፊነት ደግሞ በአሁኑ ወቅት ከሀገር ደህንነት አልፎ የዓለም የምግብ ዋስትናን እያቃወሰ ይገኛል። በጥቅሉ ይህ የሚያሳየው በኢራን ላይ የተከፈተው ጦርነት ከወታደራዊ ግጭት ባለፈ ዓለም አቀፍ ሰብአዊና ኢኮኖሚያዊ ቀውስ መሆኑን ነው። ከዛንጃን የቦምብ ማክሸፍ ኦፕሬሽን ጀምሮ እስከ ሆርሙዝ የባህር ሰርጥ የዩሪያ ንግድ መስተጓጎል ድረስ ያለው ሰንሰለት ጦርነቱ ምን ያህል ውስብስብ መሆኑን ያሳያል። አሜሪካና እስራኤል የጀመሩት ጥቃት አሁን ላይ የራሳቸውንም ጥቅም ጨምሮ የመላውን ዓለም ደህንነት አደጋ ላይ ጥሏል። የኢራን ዘዴዎችና የአጸፋ እርምጃዎች የሀገራቱን እቅድ ሲያከሽፉ፣ የዩሪያ ሁኔታ ደግሞ ዓለም ለኢራን ያላትን ጥገኝነት በግልጽ አሳይቷል። ለዚህ ቀውስ ብቸኛው መፍትሄ ጦርነቱን ማቆም፣ የባህር ከበባውን ማንሳትና ለኢራን ሉዓላዊነት እውቅና መስጠት መሆኑን የታሪክና የወቅቱ ሁኔታዎች ይመሰክራሉ። ያለበለዚያ በዛንጃን የከሸፉት ቦምቦች ቢወገዱም በዓለም ገበያ ላይ የተደቀነው የረሃብ ቦምብ ግን በማንኛውም ጊዜ ሊፈነዳ ይችላል። ዓለም አሁን የሚጠበቅባት ከጥፋት መንገድ ተመልሳ ለጋራ ደህንነትና ለምግብ ዋስትና ቅድሚያ መስጠትን ነው። የተከበራችሁ የኢትዮ ግሎባል ቤተሰቦቻችን ለዛሬ ያዘጋጀንላችሁ ልዩ ትንታኔ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉን በአክብሮት እንጠይቃችኋለን። በያላችሁበት ሰላም